ናስ ወደዚህ ና እሺ ደስ አለ በጣም ደስ ብሎኝ ከ31 አመት በኋላ ቆሞ መሄድ ስሜቱ እንዴት ነው? አቤት ተመስገነ ይመስገን። ስለ እውነት ግን እንደው እፈወሳለሁ እንደ ሰው ቆሞ መሄዳለሁ ብለህ አስበህ ነበር? አዎ ተስፋ አይቆርጥም ይዘራለሁ ተስፋ አይቆርጥም። በቃ እንግዲህ ዛሬ መስቀል እንግዲህ ታሪክ ሰራ። ዛሬ መስቀለ ክርስቶስ ነው። በጣም እድለኛ ነህ። ዛሬ ሁሉም ተጠማቂ ነው ደስ ያለው ባንተ። ምክንያቱም ከ31 አመት በኋላ ቆመ። ባለፈው እንዲህ አይነት ወንበር ላይ ነው የወደከው። ከዛ አገልጋዮች ያው የምትቀመጥ መስሏቸው ሲያስቀምጡ አንተ ጭራሽ ግትር ብለህ ምንም አይንቀሳቀስም ነበረ። ከዛ እግዚአብሔር ይመስገን ታጥቁና ሰውንም የሚያስታጥቅ ሽንት ቤትም ቆሞ ነው የሚጠቀም። ሽንት ቤትም ቆሞ ነው የሚጠቀም። ቆሞ ነው የሚጠቀም። እሺ እግሩን ዘርጋ በስላሴ ስም እግሩን ዘርጋው ፍታ በል በስላሴ ስም ታዛል። በኪዳነ ምሕረት ስም አራምደው በስላሴ ስም አስረግጠው በስርዓት አስረግጥ። ስንት አመት ይሆናል? ወደ 30 ሆኗል። ወደ 30 ምናምን አመት። ዛሬ ነው ለመጀመሪያ ጊዜ እንዲቆመህ እንትን ያልኩት። ደስ አለህ? ታረጊዜ በጣም ደስ ብሎኝ። እስኪ እግርህን ፈትሽ ሂድና እስኪ ና ኪዳነ ምሕረትን አመስግናት የፈታችህን። እንዴ ብላችሁ አመስግኑ። ኪዳነ ምሕረት አመስግኑ። እኔም ደስ ብሎኛል። ወደዚህ ጠጋ ወይ ታምረ ማርያም ደንግዘንዋል። ማን እንደዚህ ያሰርከው? ውለታ የልብ ቁረጣ ነው አንድ የምናደርገው። መተት ነው እንዲያረከው? ስንት አመት ነው እንዲህ ካሰርከው? 30 አመት ይሆናል። 30 አመት ሙሉ እንደዚህ ነው? በቁርጥማት አስኝተን ነው የደነገዝነው። እሺ መተት ሌላ ማን ያለው? አይነ ጥላ ሌላስ? አይነ ጥላ የቤት አምላክ ዛሬ ቤት በእናቱ በአባቱ ነው የሚደረገው። በሁሉም አለ። ያሰቃይ ነው። እሺ ሌላ ማን ያለው? ተንከራተት ያሰቃይ ነው። ሌላ ማን ያለው? አለ በሁሉም በወንድመት በቤት እንዳይኖሩ በሀብት በምድር እንዲህ ሽባ ያደረግከው ያሽመደመድከው ማን ነው? እኛን የቤት አምላክ እኛንና ያሰቃየናል። እየተንከራተት በየሀገሩ እየተንከራተት ያሰቃየናል። እግሩ ምንም አይንቀሳቀስም። አይታጠፍ፣ አይዘረግ። ሰው እኮ ነው የሚያስታጥቀው። እናንተ ሰው ነው የሚያስታጥቀው። ሽንት ቤትም ቆሞ ነው የሚጠቀም። ሽንት ቤትም ቆሞ ነው የሚጠቀም። አስረንዋል። እግሩ አይጋጠምለት። አጋንንት ሰይጣን ምን ስልጣን አለው ትላላችሁ? ያለ ጸሎት እሱ እንደዚህ አሽመድምዶ ከሰው በታች አድርጎ ያመጣል። በጣም ነው የሚያሳዝነው። እሻውን ትፈቷል። በስላሴ ስም ይዣለሁ። ትፈቷል አትፈታውም? ሰላም ለኪ ዘነሰለኪ ማረም ምን አስተበቋት ማረም ከማይጸንደበኪ በእንታና ምኪ ወያቂ ማቡኪ ማሂበረን የወም ድንግል ባረኪ። እሺ እግሩን ዘርጋ በስላሴ ስም እግሩን ዘርጋው ፍታ። ሰላም ለኪ ዘነሰግን ብለኪ ማረም ምን አስተበቋኪ ማረን ከማይጸንደበኪ በእንታና ምኪ ወያቂ ማቡኪ ማሂበረን የወም ድንግል ባረኪ። ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቢው ነፍሴ ለእግዚአብሔር ወተታሰብ መንፈሴ በአምላኬው መድኃኔ እስመ ርእየ ሕማማ ለአመቱ ናሁ ሚዜሳ አስተበጾኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ ብያት ወቅዱስ ስሙ ወሳይሉን ለትውልድ ለለ ይፈርሁ ወገብረ በመዝራቱ ዘሮም ለለብልና ልቦም ወነሳቶም ለሐያላን መናብርቱ ማቤው ለቱታን ዋስገቦም በረከቱ ለርሁባን ወፈኖ ምራቆም ለብላኖ ተወክፎ ለእስራኤል ቆሌው ተዘከረ ሳሎ ዘይቤሎም ለአብ ለአብርሃም ለዘሩ እስከላለም ማርያም ንጽሕት
ድንግል ወላዲተ አምላክ እማይመን ሳሊተ ምሕረት ለውሉደ ሰብ ሰአሊ ለነ ሀበ ክርስቶስ ወልድኪ ይስራይ ኃጢአትነ ሰአሊ ለነ ቅድስት ብድግ አድርጎ በስላሴ ስም አንሳው ብድግ አንታጅ አንሳ በስላሴ ስም ብድግ አድርጎ ነው የምልህ ፍታ እግሩን በስላሴ ስም ፍታ ብድግ አድርጎ ብድግ ታውረፍ አንሳ 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 ና ነው የምልህ ያንተ መጫወቻ አይደለም ልቀቀው ልቀቀው በቃ በስላሴ ስም ይዣለሁ ቀጥ ብለህ ቁም ቀጥ ብለህ ቁም ውጣ ከእግሩ ላይ በስላሴ ስም በል በስላሴ ስም ታዛል በኪዳነ ምሕረት ስም አራምደው በስላሴ ስም አስረግጠው በስርዓት አዎ አስረግጥ እጁን ፍታ በስርዓት አስኪደው አንተ ዞር በል ወደዛ በስርዓት ፍታ በደንብ አራምደው እግዚአብሔር የተመሰገነ ይሁን ሳጠምቀው በጣም ነበር ያዘንኩት እየሰማችሁኝ ነው ያዘንኩት ለምንድን ነው ባለፈው ሳጠምቀው ዓርብ ዕለት ወንበር ላይ መቀመጥ አቅቶት ወንበሩ ላይ እንደ እንጨት እንደዚህ ድርቅ ብሎ ጉልበቱ ታጥፏል ተደግፏል ድንገት ጸበሉ ሲነካው ሸርተት ሲል እንዳለ እንዲሁ እንደደረቀ ቀጥ ብሎ እንደ ጣውላ ነው ሄዶ ወደቀው እና አገልጋዮቹ አነሱት እነሱ ደግሞ አላወቁ ሊያስቀምጡት ይፈልጋል ለመቀመጥ ወገብ መታጠፍ አለበት አይደል ስለደረቀ ሊያስቀምጡት ሲሉ እሱ እንደ እንጨት እንደደረቀ ነው እንዴት ያስቀምጡት ዝም ብሎ ቀጥ ብሎ ደገፍ ነበርና የሚለው በየሷ በሳብዬ በጣም ነበረ ሳያሳዝነኝ 31 አመት ነው እንግዲህ ይሄው እንደዚህ እንደ እንጨት አድርቆት ይሄው ኪዳነ ምሕረት ፈታችሁ በእውነት ክብር ለኪዳነ ምሕረት አመስግኑልኝ እንደላርግ 31 አመት ነው አይደል እንደዚህ እንዳይሄድ ያረከው እግዚአብሔር ይመስገን ይሄው ኪዳነ ምሕረት ፈታችሁ አሁን የቀራለ አስተካክል በስላሴ ስም ሰላም ለኪን ዘሰግን ለኪ ማለም ምንና አስተበቋኪ ማረን ከማይጸለብኪ ብንታና መኪው ያቄ ማቡኪ ማሄበረን ይወም ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቢው ነፍሴ ለእግዚአብሔር ወታሰ መንፈሴ በአምላኬ መድኃኔ እስመ ርእ ህማማ ለአመቱን አሁን ይዘ ሳስተበጹን ሁሉ ትውልድ እስመ ገብረ ሊተ ኃይል አብያት ወቅዱስ ስሙ ሳይሉን ለትውልደ ትውልድ ለእለ ይፈርህው ገብራን በመዝራቱ ዞሮም ለላቡልና ልቦም ወነሳቶም ለሃያላን መናብርቱ ማብለው ወቱታን ዋስገቦም በረከቱ ለሮባን ወፈኑ ምራቁም ለብላኑ ተወክፎ ለእስራኤል ቁለው ወተዘከረ ሳሎ ዘይቤሎ ሙላ አበይና አብርሃም ወለዘሮስ ከላለ ማርያም ንጽሕት ድንግል ወላዲተ አምላክ እማይመን ሳሊተ ምሕረት ለውሉደ ሰብ ሰአሊ ለነ ሀበ ክርስቶስ ወልድኪ ይስራይ ኃጢአትነ ሰአሊ ለነ ቅድስት ነው ወደዚህ እጁን ልቀቅ በስርዓት አራምደው አስረግጠው በስርዓት ይርገጥ ወደዚህ እሺ ነው ወደዚህ በልጥራት ሄዳለህ በስላሴ ስም በሉ በስላሴ ስም በመድኃኔዓለም ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም እጅግሩን ወገቡን ሽባ ያደረግን ሁላችንም ለቀናል የደፍተራ መተት የቤተሰብ ዛር የምቀኛ መተት አንድም ሳንቀር ሁላችንም ለቀናል በስላሴ ስም በሲኦል ታስረናል ያሰርነውን እግሩን ወገቡን በኪዳነ ምሕረት ስም በስላሴ ስም ፈተናል የመጨረሻችን መድኃኔዓለም ይፍረድብን በልሰባት የጮነጡ ተለበል አንተ ለመጨረሻ ቅዱስ ገብርኤል ስም ያወርድ ኪዳነ ምሕረትን አመስግኑለት እሺ እስኪ ማን ነው ስም አይዞኝ አታልቅስ ና አማትብ እሺ
ና እጄን ያዘኝ ና ብድግ በል ና ብድግ አድርገው ና ብድግ በል አይዞህ እሺ ልቀቀው ማን ነው ስምህ ሁልዶርፌ ስንት ዓመት ነው እግር እንደዚህ ሽባ ከሆነ ኧረ ብዙ ቀን ነው ስንት ዓመት ይሆናል ወደ 30 ሆኗል ወደ 30 ምናምን ዓመት ዛሬ ነው ለመጀመሪያ ጊዜ እንዲቆመህ እንትን ያልኩት ደስ አለህ ታረጊዜ በጣም ደስ ብሎኛል እስኪ እግርህን ፈትሽ ሂድና እስኪ ና በጣም ቆሎኛል ዛሬ እንዴት ነው ማይቀልህ ያ ሁሉ ኮተት ተሸኝቶልህ እግዚአብሔር ይመስገን ከ31 ዓመት በኋላ ነው በቀደም ሳጠምቀ እንደ እንጨት ደርቀ ወድቀ ሁሉ ስናነሳ አገልጋዩ ወገብ የሚሰራ መሰላቸውና ሊያስቀምጡ ሲሉ ግን አንተ ያው መንቀሳቀስ አልቻልክም አሁን እዚህም የመጣው እንግዲህ እንዳያችሁት ነው በጉልበቱ ቀስ ብሎ መዳህ እንኳን አቅቶታል አይደል ግን እግዚአብሔር ይመስገን ይው ኪዳነ ምሕረት ፈታለች ትንሽ ነው የሚቀረው እሱም በጸበል ተፈወሳለ ደስ አለ በጣም ከ31 ዓመት በኋላ እንግዲህ ቆመ ሄድክ ይመስገን ለፈጣሪ ለኢየሱስ ክርስቶስ ኪዳነ ምሕረትን አመስግናት የፈታችህን እለብላችሁ አመስግኑ ኪዳነ ምሕረት አመስግኑ እኔም ደስ ብሎኛል እግዚአብሔር ይመስገን አንተን የፈታሽ ኪዳነ ምሕረት ሁሉንም ትፍታልን ሆነት ኪዳነ ምሕረትን አመስግኑለት የመጨረሻ ታድርግልህ በሊድ እንግዲህ እግዚአብሔር ይመስገን